ለማንም ሰው መናገር የሌለብን 5 ሚስጥሮች። ሰው እንደመሆናችን መጠን በየዕለቱ ከሰዎች ጋር መገናኘታችን የማይቀር ነው። አንዳንዴም ችግሮቻችንን፣ የተሰማንን ስሜቶች በመናገር ከወጠረን ሀሳብ ለመገላገል እንፈልጋለን። ነገር ግን ከተናገርን በኋላ ከነበርንበት በላይ ራሳችን ላይ ሌላ ችግርን እንጠመጥማለን። ችግር እንደጠመጠምን እንረዳለን። በአጭሩ ለሰዎች መናገር ያለብን መናገር የሌለብንን መለየት ካልቻለን የሚያስከፍለን ዋጋ መኖሩ የግድ ነው። እነዚህን 5 ነገሮች ከተረዳችሁና ከተገበራችሁ በሰዎች ምክንያት ያጣችሁትን ነገር ዳግም እንዳታጡ ይረዳችኋል። ለማንም መናገር የሌለብን 5 ሚስጥሮች። አንደኛ፣ የስኬትን ሚስጥር። ይህ ማለት ለሰዎች ክፉ ማሰብ ወይንም እናንተ የደረሳችሁበት እንዳይደርሱ ማድረግ ማለት አይደለም። እንደ እውነቱ ሌሎች ማበረታታት ሆነ መርዳት ተገቢ ነው። ነገር ግን አንዳንድ ስኬቶች ስኬታማ የሆናችሁትን እንኳን ነገሩ ሚስጥር በመሆኑ ሊሆን ይችላል። ለምሳሌ ኮካ-ኮላ ፎርሙላ እስከዛሬ ድረስ ሚስጥር ባይሆን ካምፓኒው በየቦታው በግለሰብ ይከፈል ነበር። ግን ሚስጥር በመሆኑ ምክንያት እስካሁን ድረስ ትርፋማ ድርጅት ሆኖ መቀጠል ችሏል። ስለዚህ የስኬት ሚስጥሮችን የምንሰራቸውን ሆነ የምንፈጥራቸውን ፈጠራዎች ለሰዎች አታጋሩ። ሁለተኛ፣ ችግሮቻችሁን። በእርግጥ ችግርን ለሰዎች ማጋራት ሸክምን ሊያቀል ይችላል። ነገር ግን ከዛ በኋላ በነገራችሁ ሰው ዘንድ የሚኖራችሁን ምስል ሊያወርደው ወይም ልትናቁም ትችላላችሁ። ምክንያቱም 70% የሚሆነው ሰው ችግሮቹን ሲሰማ ይደሰታል። 10% ደግሞ በጣም ያስብላችኋል። 20% ሰዎች ደግሞ ለጭራሽ ስለዛን ጉዳይ ያስታውሱ። ስለዚህ ሁልጊዜ ለችግራችሁ ፕሮፌሽናል መፍትሄ ይፈልጉ። ያ ማለት ለአእምሮ ችግር የስነ ልቦና ባለሙያ፣ በቢዝነስ እውቀት የቢዝነስ አማካሪ፣ በወንጀል ነክ ስራዎች የህግ ባለሙያ አማክሩ። ይህ ወደፊትም ጨምሮ ትክክለኛውን መፍትሄ ከማግኘት አልፎ ለሰዎች ዘንድ ከአሜት ይጠብቃችኋል። ሶስተኛ፣ ራዕያችሁን አታጋሩ። ይህ ማለት ለእናንተ የታየውን ነገር ሰዎች እንዲረዳችሁ አትጠብቁ እንደማለት ነው። ራዕይ የሰው ልጅ የሚኖርበትም የሚሞትለትም ነገር ነው። ታዲያም የሚያክል ታላቅ ጉዳይ ለሰዎች ተናግራችሁ ያጣጥሉባችሁ ወይም ይቀልዱባችሁ ይችላሉ። የዚህም ዋነኛ ምክንያት እናንተ የታያችሁ ሊታያቸው ስለማይችል ነው። ስለዚህ ነገሩ አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። በሕይወታችሁ ልታሳኩ የምትፈልጉትን ነገር በመጻፍ ልታሳኩት ልትፈጽሙት ትጉ እንጂ ለሰዎች በመናገር ኢነርጂያችሁን አታባክኑ። አራተኛ፣ ገቢያችሁን አታሳውቁ። ይህ ግልጽ ነው። ገቢያችሁ ዝቅተኛ ከሆነ ለንቀት፣ ለትችትና ለመገመጥ ያበቃችኋል። ገቢያችሁ ደግሞ ከፍተኛ ከሆነ ለብድርና ሰዎች ባይኖራችሁም እንኳን እናንተን መረዳት እስኪከብዷቸው ድረስ የምታገኙትን ገቢ መናገራችሁ በሕይወታችሁ ላይ ተጽዕኖ ይፈጥራል። ስለዚህ ገቢያችሁን አትናገሩ ወይም አታሳውቁ። ማንም እናንተን የሚያየው በምታገኙት ገቢ ስለምን፣ ስለዚህ ገቢያችሁን አታሳውቁ። አምስተኛ፣ የቤተሰባችሁን ችግር አትናገሩ። ቤተሰብ ሁሌም ቤተሰብ ነው። ጓደኛም እንዲሁ ጓደኛ ነው። ስለዚህ ለራሳችሁ የምታስቡ ከሆነ ለራሳችሁ መስመር አብጁ። የቤተሰብ ሚስጥር የራስ ነው። እናንተም አንድ የቤተሰብ አካል ናችሁ። ስለዚህ ቤተሰባችሁ ስጋ ላይ ላለመጣል የቤተሰባችሁን ሚስጥር ጠብቁ። ለማንም ሰው አታጋሩ። በመጨረሻም ብዙ ሚስጥር የምናጋራችሁ ነገር ቢኖርም እነዚህን ግን በዋነኝነት ልንጠብቃቸው የሚገቡ ሚስጥሮች ናቸው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ብዙ ሰው ጋር እንዲደርስ ይተባበሩ።